በዚህ ሴክሽን ራውንድ አባውት እንዴት መንገዳችን ላይ መጨመር እንደምንችል የምናይበት ይሆናል። ራውንድ አባውት መንገዳችን ላይ ለማስቀመጥ ኢንተርሴክሽን ምትለዋን ነካና ክሪት ራውንድ አባውት ምትላለች። ከዛ በዚህ መንገድ ሲመጣለን እዚህ ጋር ያሉ ፓራሜትሮችን የምንፈልገውን መንገድ ማስተካከል እንችላለን። ዲያሜትሩን፣ ሌን ዊድዙን እንዲሁም ሌን ብዛቱን በዚህ መንገድ ካስተካከልን በኋላ ኦኬን እና ራውንድ አባውቱ የሚቀመጥበትን ሴንተር ላይን እንመርጥለታለን ማለት ነው። የሱ ጋር እንደምናስቀምጠው መወሰን አለብን። ወይም ደግሞ ኦልሬዲ ኤግዚስቲንግ ከሆነ ስቴሽኑ ስለሚታወቅ እዛ ቦታ ላይ ወስደን እናስቀምጠዋለን። በዚህኛው ኬዝ ለምሳሌ 1+0,0 ላይ እንዲቀመጥ ከፈለኩኝ 1+0,0 ላይ ወስጄ አስቀምጣለሁ ማለት ነው። 1+0,0 እዚህ ጋር ስቴሽን አለ። የመንገዱን ሴንተር ላይኑን ፈልጌ ሴንተር ላይኑ ጋር እንዲቀመጥ አድርጓለሁ ማለት ነው። የራውንድ አባውቱን ሴንተር የመንገዱን ሴንተር መያዝ አለበት። ራውንድ አባውቱ በዚህ መንገድ ከተቀመጠ በኋላ ለራውንድ አባውቱ አፕሮች አመጣለታለሁ። የትኛው በኩል ነው አፕሮች ያለው? አፕሮች ማለት ወደ ራውንድ አባውቱ የሚመጣ መንገድ ማለት ነው። እሺ፣ ስለዚህ እሱን ደግሞ ለማምጣት እዚሁ ኢንተርሴክሽን ውስጥ ገብተን አድ አፕሮች የምትላለች አድ አፕሮች ከመጣን በኋላ ራውንድ አባውቱን እንነካለታለን። ለዚህ ራውንድ አባውት አፕሮች ያስቀምጥልኝ ማለት ነው። በየትኛው ሳይድ ላስቀምጥ ይላል። በዚህኛው ሳይድ ለምሳሌ ከሆነ ይህኛውን አላይመንት ከራውንድ አባውቱ በስተቀኝ በኩል ያለውን እንነካለት እና ፓራሜትሮቹ በዚህ መንገድ ይመጣሉ። ፓራሜትሮችን አስተካክለን ኦኬ እንለዋለን። ሌፍት ሳይድም በተመሳሳይ ሳይድ ከራውንድ አባውቱ ሌፍት በኩል የሚገኘውን የመንገድ ሴክሽን እሱን ክሊክ እናደርግለታለን። በዚህ መንገድ እሱኛ ቦክስ ስትመጣ ፓራሜትሮችን አስተካክለን ራውንድ አባውታችንን እናስቀምጣለን ማለት ነው። ይሄ አሁን አሎንግ ዘ ሮድ ሳይድ ነው፣ አሎንግ ዘ ሮድ ሳይድ። ነገር ግን ከመንገዱ ደግሞ በተቃራኒ ወይም ከመንገዱ በሆነ አንግል አፕሮች እንዲኖረን ብንፈልግ ምንድነው የምናደርገው የሚለውን እዚሁ ሴክሽን ላይ አብረን የምናየው ይሆናል። እዚህ ጋር ምንድነው ያደረግነው? ይሄኛው አሎንግ ዘ ሮድ ነው፣ መንገዱን ተከትሎ አፕሮች ሲኖረን ነው። አሁን ደግሞ ከመንገዱ በተቃራኒ ሊሆን ይችላል ወይም በሆነ አንግል ጃንክሽን ቢኖረን ያንን ጃንክሽን ሃው ቱ ፑት ኢት የሚለውን እናያለን ማለት ነው። እሱን ለማስቀመጥ ምን እናደርጋለን? ላይን እናስቀምጣለን። መጀመሪያ ላይን የምናስቀምጠው ጃንክሽናችን በሚቀመጥበት አንግል ነው። ለምሳሌ 90 ዲግሪ ሊሆን ይችላል ጃንክሽኑ፣ ወይም 30 ዲግሪ፣ 45 ዲግሪ፣ ኤኒ ዲግሪ በተሰጠን ዲግሪ መሰረት ምናችንን እናስቀምጣለን። መጀመሪያ ላይናችንን ጃንክሽኑ ከሜን ሮዱ ባለው አንግል እና ከሜን ሮዱ ባለው አቅጣጫ በኩል ላይን እናስቀምጣለን። ከሴንተር ተነስተን ነው ላይን የምናስቀምጠው። ከሴንተር እንቀመጥና ሜቢ በእንደዚህ ሊሆን ይችላል ጃንክሽናችን፣ ወይም አራውንድ እንደዚህ አካባቢ ሊሆን ይችላል፣ አሊያም ደግሞ በዚህ ሳይድ ሊሆን ይችላል። ለምሳሌ እኔ ጃንክሽን በዚህ ሳይድ ነው ብዬ ባስብ የጃንክሽኑ አቅጣጫ በዚህ ቢሆን እዚህ ጋር ምን አስቀምጣለሁ? ላይን አስቀምጣለሁ። ላይን ካስቀመጥኩ በኋላ በተመሳሳይ ምን አመጣለሁ? አድ አፕሮች የምትለዋን አመጣለሁ። አድ አፕሮች አመጣና አራውንድ ይሄ ራውንድ አባውቲን ከመረጥኩለት በኋላ ላይኗን መርጥና ኢንተር እለዋለሁ። ፓራሜትሮችን አስተካክዬ ማለት ነው። በዚህ መንገድ ጃንክሽንን መፍጠር ይቻላል ማለት ነው። ከራውንድ አባውቱ በተጨማሪ ጃንክሽን ወይም ደግሞ አፕሮች በዚህ መንገድ ማድረግ ይቻላል ማለት ነው፣ መፍጠር ይቻላል ማለት ነው። በሌላውም ሳይድ ቢሆን እንደዚሁ ላይን ብንሳብ በዚህ መንገድ እናደርጋለን ማለት ነው። ለምሳሌ በዚህ ሳይድም ሌላ ጃንክሽን አለ ብለን ብናስብ ጃንክሽኑ በሚኖርበት ዳይሬክሽን ኤንድ ምንድነው አንግል በምን እናስቀምጣለን? ላይን እናስቀምጣለን ማለት ነው። በተመሳሳይ ላይን እናስቀምጣለን። ላይኗን ስናስቀምጥ ከሴንተር መነሳታችንን ወይም ደግሞ በሴንተሩን ይዞ ማለፉን እርግጠኛ መሆን አለብን።
ቀጣዩ ደግሞ ጃንክሽን በዚህ ሳይድ ቢሆን እሷን ላይን በዚህ ካስቀመጥኩኝ በኋላ አፕሮቹን ሳመጣ ፓራሜትሮችን አስተካክላለሁ ማለት ነው። አፕሮቹን ሳመጣ ራውንድ አባውቱን እነካለት እና በዚህ ዳይሬክሽን ነው የምታስቀምጠኝ ብዬ ስነግረው እዚህ ጋር ለምሳሌ ሌኑን 3.5 ያደርግልኛል። በዚህ የሚያንስ ከሆነ 3 ከሆነ 3 አረገዋለሁ ማለት ነው። ሌን ሳይዙ ያነሰ ከሆነ ፓራሜትሮችን በዚህ መንገድ ካስተካከሉ በኋላ ኦኬ ስለው አራውንድ በዚህ ጋር ምን ማስቀመጥ ቻልኩኝ፣ አፕሮች ማስቀመጥ ቻልኩኝ ወይም ጃንክሽን መፍጠር ቻልኩ ማለት ነው። ራውንድ አባውቱ ግን አንድ ነው የሚሆነው ማለት ነው። በዚህ አሁን ለምሳሌ 4 ጃንክሽን ቢኖሩ ራውንድ አባውቱ እንዳንድ ነው የሚቆጠረው። እንደዚህ መንገድ ራውንድ አባውታችንን ምን ማድረግ እንችላለን ማለት ነው፣ ማስቀመጥ እንችላለን።